የታይታኒክ እውነተኛ ታሪክ ሚያዝያ 15 ቀን 1912 በሰሜን አትላንቲክ ውቅያኖስ መካከል ከ2200 በላይ ሰዎችን ጭና የምትጓዝ አንዲት ግዙፍ መርከብ በቀዝቃዛው ሌሊት ከታላቅ የበረዶ ተራራ ጋር ተጋጨች። በ2 ሰዓት ከ40 ደቂቃ ውስጥ በዓለም ላይ በፍጹም አትሰምጥም ተብላ የተገነባችው ታይታኒክ ወደ ውቅያኖስ ግርጌ ሰመጠች። ከ1500 በላይ ሰዎች ሕይወታቸውን አጡ። ግን ይህ አደጋ በእውነት በበረዶ ተራራ ብቻ ተከሰተ ወይስ ከጀርባው የተደበቀ ሌላ እውነት አለ? ዛሬ የዓለምን ታሪክ የቀየረውን የታይታኒክ እውነተኛ ታሪክ ከመጀመሪያው እስከ መጨረሻው እንመለከታለን። ከመጀመራችን በፊት እንደዚህ አይነት እውነተኛ ታሪኮችን የምትወዱ ከሆነ ቻናሉን ሰብስክራይብ ማድረግ እንዳትረሱ። የታይታኒክ እውነተኛ ታሪክ የማይሰምጠው መርከብ 1907 ዓመተ ምህረት የብሪታንያው ዋይት ስታር ላይን የተባለ የመርከብ ኩባንያ በዓለም ላይ ከሁሉ የበለጠ ትልቅና የቅንጦት መርከብ ለመስራት ወሰነ። ይህች መርከብ ታይታኒክ ትባላለች። ታይታኒክ 269 ሜትር ርዝመት ነበራት። በዚያን ዘመን ከማንኛውም መርከብ የበለጠ ግዙፍ ነበረች። ውስጧም የቅንጦት ክፍሎች፣ ግዙፍ የምግብ አዳራሾች፣ የስፖርት አዳራሽ፣ የመዋኛ ገንዳና በጣም ውድ የሆነ መኝታ ቤቶች ነበሯት። ብዙ ሰዎች በዚህች መርከብ መጓዝ እንደ ህልም ይቆጥሩት ነበር። ከዚያም ብዙ ጋዜጠኞች ይህች መርከብ ፍጹም አትሰምጥም ብለው መጻፍ ጀመሩ። ምክንያቱም ታይታኒክ በውስጧ 16 የተለያዩ የውሃ ማስተላለፊያ ክፍሎች ነበሯት። እያንዳንዶች ቢሞሉ እንኳን መርከቧ መስመጥ አትችልም ተብሎ ይታመን ነበር። ግን ያ እምነት ከጥቂት ቀናት በኋላ በታሪክ ውስጥ ካሉት ታላላቅ ስህተቶች አንዱ መሆኑ ታውቋል። ሚያዝያ 10 1912 ታይታኒክ ከእንግሊዝ ወደ ኒውዮርክ የመጀመሪያ ጉዞዋን ጀመረች። መርከቧ ላይ ባለጸጎች፣ ቤተሰቦች፣ ሕፃናት እና አዳዲስ ሕይወት ለመጀመር ወደ አሜሪካ የሚጓዙ ብዙ ሰዎች ነበሩ። ማንም ከ4 ቀናት በኋላ ይህ ጉዞ ወደ አሰቃቂ ታሪክ እንደሚቀየር አያውቁም ነበር። የታይታኒክ እውነተኛ ታሪክ ወደ አደጋው የተጀመረው ጉዞ ሚያዝያ 14 ቀን 1912 ታይታኒክ በሰሜን አትላንቲክ ውቅያኖስ ላይ በፍጥነት ወደ ኒውዮርክ የተጓዘች ነበር። በዚያን ቀን ሌሎች መርከቦች በመንገዱ ላይ ብዙ የበረዶ ተራሮች እንዳሉ በሬዲዮ ምልክት ላኩ። 1 ምልክት፣ 2 ምልክቶች፣ ከዛም ሌሎች ተጨማሪ ማስጠንቀቂያዎች ደረሱ። ነገር ግን መርከቧ ፍጥነቷን አልቀነሰችም። ብዙዎች ይህ ውሳኔ በኋላ ከተደረጉት ትላልቅ ስህተቶች አንዱ እንደነበር ያምናሉ። ሌሊቱ በጣም ቀዝቃዛ ነበር። ባህሩም ምንም ማዕበል የሌለበት ጸጥ ያለ ነበር። ይህ ደግሞ የበረዶ ተራሮች ከሩቅ ለማየት አስቸጋሪ ያደረገው። ከምሽቱ 11 ሰዓት ከ40 በመርከቧ ፊት ቆመው የነበሩ ጠባቂዎች በድንገት አንድ ግዙፍ የበረዶ ተራራ ተመለከቱ። አንዳቸው ወዲያውኑ አይስበርግ ራይት ሄድ ብለው ጮሁ። መርከቧን ለማዞር ሙከራ ተደረገ፣ ግን በጣም ዘግይቶ ነበር። ታይታኒክ ከበረዶ ተራራ ጎን ጋር ተጋጨች። በመጀመሪያ ላይ ብዙ ተሳፋሪዎች አደጋው ከባድ መሆኑን አልተረዱም። አንዳንዶች እንኳን ምንም እንዳልተፈጠረ ቀጥለው ይጫወቱና ይወያዩ ነበር። ግን ከውሃው በታች ታይታኒክ ቀስ በቀስ በውሃ መሞላት ጀመረች።
የታይታኒክ እውነተኛ ታሪክ የመጨረሻው ሌሊት። በበረዶ ከተገጨች በኋላ የመርከቧ መሐንዲሶች ጉዳቱን ለመመርመር ወረዱ። የውሃው መግባት ከጠበቁት በላይ ነበር። በታይታኒክ ውስጥ ያሉት ውሃ ማስተላለፊያ ክፍሎች አንድ በአንድ መሙላት ጀመሩ። በዚያን ጊዜ የመርከቧ ዋና ንድፍ አውጪ መርከቧ ትሰምጣለች ብሎ ተናገረ። ይህን ሲሰሙ ብዙዎች ማመን አልቻሉም። የማሰምጥ መርከብ እንዴት ልትሰምጥ ቻለች? ጥቂት ቆዩ። ሰዎች ወደ ማዳኛ ጀልባው እንዲሄዱ ታዘዙ። ነገር ግን በመርከቧ ላይ ያሉት የማዳኛ ጀልባዎች ለሁሉም ተሳፋሪዎች በቂ አልነበሩም። ሴቶችና ሕፃናት ቅድሚያ የሚለው ትዕዛዝ ተሰጠ። ብዙ ወንዶች ቤተሰቦቻቸውን እየተሰናበቱ በመርከቧ ላይ ቀሩ። አንዳንድ ጀልባዎች ሙሉ ሳይሞሉ ወደ ባህሩ ወረዱ። ይህም በኋላ ትችት ያስከተለ ውሳኔ ሆነ። በዚያን ጊዜ የመርከቧ ሙዚቀኞች ሰዎች እንዳይደናገጡ ሙዚቃውን መጫወታቸውን ቀጠሉ። ሌሊቱ እየገፋ ሲሄድ የመርከቧ ፊት ለፊት ክፍል ቀስ በቀስ በውሃ ውስጥ ጠለቀ። ከዚያም ታይታኒክ ለሁለት ተሰበረች እና በ1912 ሚያዝያ 15 ከጠዋቱ 2 ሰዓት ከ20 ላይ በዓለም ላይ በጣም ዝነኛው መርከብ ከውቅያኖስ ግርጌ ጠለቀች። የታይታኒክ እውነተኛ ታሪክ ካደረገው በኋላ ታይታኒክ ከሰመጠች በኋላ በሺዎች የሚቆጠሩ ሰዎች በበረዷማው ውቅያኖስ ውስጥ ቀሩ። የውሃ ሙቀት ከ0 ዲግሪ በታች ነበር። ብዙዎች በጥቂት ደቂቃዎች ውስጥ በብርድ ምክንያት ሕይወታቸውን አጡ። ከ2200 በላይ ከነበሩ ተሳፋሪዎችና ሰራተኞች ከ700 ያህሉ ብቻ በሕይወት ተረፉ። ከ1500 በላይ ሰዎች ግን በዚያን ሌሊት ሕይወታቸውን አጡ። ይህ አደጋ ዓለምን በጣም አስደነገጠ። ከዚያ በኋላ ሁሉም ትላልቅ መርከቦች ለሁሉም ተሳፋሪዎች የሚበቁ የማዳኛ ጀልቦች እንዲኖራቸው ሕግ ወጣ። እንዲሁም በባህር ላይ የሬዲዮ ግንኙነት 24 ሰዓት እንዲሰራ ተወሰነ። ከ13 ዓመት በኋላ በ1985 የታይታኒክ ቅሪት ከባህር በታች 3800 ሜትር ጥልቀት ላይ ተገኘ። ዛሬም ታይታኒክ የሰው ልጅ ቴክኖሎጂ ታላቅ ስኬት እና በተመሳሳይ ጊዜ ትልቅ ትምህርት የሚሰጥ ታሪክ ሆኖ ይታወሳል። ምንም ያህል የላቀ ቴክኖሎጂ ቢኖር የተፈጥሮን ኃይል መናቅ እንደማይገባ የታይታኒክ ታሪክ ዛሬም ያስታውሰናል። እርሶስ በዚህ አደጋ ውስጥ ከሁሉም የሚያሳዝኑት ክፍል የትኛው ነው? አስተያየትዎን ከታች በኮመንት ያጋሩ። እንዲህ ያለ እውነተኛ ታሪክ ለማየት ቻናሉን ሰብስክራይብ ማድረግ እንዳትረሱ። እስከምንገናኝ ሰላም።